ደሴ ዙሪያ ገነነ ጦሳ ላይ ቁሚያለሁ ሸልሙ ሰቆጣ ናደራ ብያለሁ። ታሪክ ማለት የትላንት ማንነታችንን የምናይበት እውነተኛ መስታወት ነው። ከታላቁ የኢትዮጵያ አምባ ጦሳ ተራራ ግርጌ በጭጋግ በተከለሉ ሸለቆዎች መካከል አንድ የታሪክ መዝገብ አለ፣ ላኮ መልዛ። መዝገቡም የከተማዋ ባህልና እሴቷ እድገትና የህዝቦቿ ትስስር ተጽፎ የተቀመጠበት ሰነድ ነው። ሰነዱም እንዲህ ይላል። ይህ ቦታ ጥላቻና ቂም በቀልን ከፍቅር አሳንሰው በማየት ሰውነትን በማስቀደም ሰው መሆን ብቻውን ለመወደድና ለመከበር በቂ መስፈርት ነው በማለት የማይናወጥ እምነትን በመገንባትና በማጎልበት የሚታወቁት መልካም ህዝቦች መኖሪያ። ይህ ብቻ አይደለም። ውብነቷ የማረካቸው ሰዎች በአንድ ግጥም እንዲህ ይሏታል። ወሎ ደሴ ልበል ከአንድም ሁለት ጊዜ ፍቅራቸው ያወጣል ከክፉ ትካዜ በማለት ለከተማዋና ህዝቡ ያላቸውን ጥልቅ ፍቅር ሲገልጹ ይስተዋላል። ወሎ ደጉ መሬት እያሳምራቸው ተመልካቹን ሁሉ አጀብ አሰኘችው። ወሎ ደጉ መሬት እየተባለ በዘፈንና ግጥሞች ውስጥ በብዛት የሚጠቀሰው ያለ ምክንያት አይደለም። ሙስሊሙና ክርስቲያኑ ተከባብሮና ተዋዶ የሚኖርባት ምድር በመሆኗ እንጂ። ወሎ ደሴ በማህበራዊ ውብ ስፌት ያጌጠች፣ ፍቅርና መቻቻል እንደ አየር የሚተነፈስባት ልዩ ምድር ናት። የሁለት እምነቶች ማህፀን ወሎ የሙስሊሙና ክርስቲያኑ ህዝብ ተስማምተው መኖር ብቻ ሳይሆን ተሳስሮና ተዋህዶ የሚገኝባት ሀገር። በአንድ ቤት ውስጥ አንዱ የጆማ ሶላቱን ሲያደርስ ሌላኛው የሰንበት ቅዳሴውን የሚያስቀድስበት፣ ልዩነት እንደ ጌጥ የሚታይባት ከተማ። ክርስቲያኑ ለሙስሊም ወንድሙ ባህል የሚጨነቅበት፣ ሙስሊሙም ለክርስቲያኑ ባህል የቤቱን በር ከፍቶ የሚጠብቅበት ቦታ። ስለ ወሎ ማህበረሰብ ሲነሳ ቀድሞ የሚመጣው ገራገርነት ነው። ይህ ገራገርነት ደግሞ ሌላውን የመቀበልና የማክበር ጥልቅ የሆነ የጥበብ ውጤት ነው። ከወሎ ሰማይ ስር የጦሳና ዙዋ ተራሮች እንደ ዘበኛ ከበዋት ሲታይ፣ ከተራራው ጉልበት ላይ ቆመው ወደ ታች ሲመለከቱ የደሴ ውበት እንደ ሻማ ሲያበራ ያሉ። ከተማዋ ለዓለም ህዝቦች የሚተርፍ የፍቅር ማይ የሚቀዳባት ብንላት ማጋነን አይሆንብንም። ዛሬ ይችን ከተማ አብረን እንቃኛታለን። የጦሳ ተራራን የንፋስ ድምፅ እንሰማለን። በምናብ በጎዳናዎቿ ላይ እየተራመድ የወሎን ጥልቅ ታሪክና ትርክ እንፈትሻለን። የደሴ ከተማ ከሀገራችን ርዕሰ መዲና አዲስ አበባ በስተሰሜን ምስራቅ አቅጣጫ 401 ኪሎ ሜትር ርቀት ላይ የምትገኝ በአማራ ብሔራዊ ክልላዊ መንግስት ውስጥ ከሚገኙ ትላልቅ ከተሞች አንዷ ስትሆን ከባህር ዳር ከተማ 480 ኪሎ ሜትር ርቀት ላይ ትገኛለች። ከባህር ወለል በላይ በ2470 እና በ2250 ሜትር ከፍታ ላይ በአስገራሚዎቹ የጦሳና ዙዋ ተራሮች ተከባ በድምቀት ትታያለች። የአየር ንብረቷ በአብዛኛው ወይና ደጋ ሲሆን ለሰው ልጆች መኖሪያ በእጅጉ ተስማሚና ተናፋቂ ናት። ከተማዋን በስተ ምስራቅ የቃሉ ወረዳና ኮምቦልቻ ከተማ አስተዳደር፣ በስተ ደቡብ አልብኮና ደሴ ዙሪያ ወረዳዎች፣ በስተ ምዕራብ ሰንሰለታማው የጦሳ ተራራ፣ በስተ ሰሜን የኩታበርና ተውለድሬ ወረዳ ያዋስኗታል። የቆዳ ስፋቷም የገጠር ቀበሌን ጨምሮ 16800 ሄክታር ይሸፍናል። የደሴ ከተማ የተለያዩ ሰፈሮች ያሏት ሲሆን ስያሜያቸውን ያገኙት ከአካባቢው መልክዓ ምድር፣ ከታሪክና ከማህበረሰቡ የአኗኗር ዘይቤ ጋር ተያይዞ እንደሆነ ያመለክታል። አገር ግዛት ሰፈር። ይህ አካባቢ ስያሜውን ያገኘው ቀደም ሲል የሀገር አስተዳደርና የመንግስት ስራዎች የሚከናወኑበት ማዕከል ስለነበር ነው ይባላል። አካባቢው ዋነኛ የመንግስት አገልግሎት መስጫ ተቋማት የሚገኙበት በመሆኑ አገር ግዛት ተብሎ መጠራት ጀመረ። ወጤ ሰፈር። ወጤ ማለት ረግራጋማ ማለት ሲሆን ይህ አካባቢ ቀደም ሲል ረግራጋማ፣ ውሃ ያቆረና ለመጓዝ አስቸጋሪ፣ ውጦ የሚያስቀር ቦታ ስለነበር ሰፈሩም ወጤ የሚል ስያሜ ተሰጥቶታል። አሬራ ሰፈር። ይህ ሰፈር ስያሜውን ያገኘባቸው በሁለት ምክንያቶች እንደሆነ ይነገራል። የመጀመሪያው የተፈጥሮ ውበትን ከታደለው አዘዋ ገደል ቁልቁል የሚወርደው ፏፏቴ ልክ እንደ አሬራ የወተት ተዋጽኦ ነጭ ሆኖ ስለሚታይ አሬራ እንደተባለ፣ ሁለተኛው የማህበረሰቡን የአኗኗር ዘይቤ ተንተርሶ በአካባቢው በርካታ የወተት ላሞችን የሚያረቡና ወተት በብዛት የሚያመርቱ ሰዎች እንደነበሩ በመግለጽ ወተቱና አሬራው በጣም ከመትረፉ የተነሳ ማህበረሰቡ ተጠቅሞበት የተረፈውን አሬራ በአካባቢው የሚደፋበት ሁኔታ ስለነበር አሬራ ሰፈር የሚለውን ስያሜ አግኝቷል። ደሴ ከተማ ከመመስረቷ በፊት ያለው ዘመኗን ስንዳስስ አፄ ቴዎድሮስ የአንድነት ግዛታቸውን ለማስፋፋት በ1840ዎቹ መጨረሻ አካባቢ ወደ ወሎ መጥተው አሁን ላይ ደሴ ከተማ በተመሰረተችበት አካባቢ
ጊዜያዊ ካምፓቸውን ጀሜ ተራራ ላይ አድርገው እንደነበር ታሪክ ይጠቁመናል። ከአጼ ቴዎድሮስ ሞት በኋላም አጼ ምኒልክ ወሎን ወደ ግዛታቸው ለማጠቃለል ሲሉ በወቅቱ የወሎ ራሶች በነበሩት በአመዴ ሊበን አቦዋጠውና በመሐመድ አሊ የኋላው ንጉሥ ሚካኤል ላይ ዘምተው እንደነበር ይነገራል። አጼ ዮሐንስም እንዲሁ ከሰሜኑ ክፍል ወደ ወሎ በመዝለቅ ወሎን ወደ ግዛታቸው ለማጠቃለል ጥረት ያደርጉ እንደነበርና ከዚያም አልፈው ሁለቱን የወሎ ራሶች አመዴ ሊበንና መሐመድ አሊን ቦሩ ሜዳ ላይ አስጠምቀው አመዴ ሊበንን ራስ ወልደ ማርያም፣ መሐመድ አሊን ደግሞ ራስ ሚካኤል ተብለው እንዲሰየሙ አድርገዋል። ወሎን ወደ ግዛታቸው ለማጠቃለል ፍላጎት የነበራቸው አጼ ምኒልክም ከአጼ ዮሐንስ ጋር ለመነጋገር ወደ ትግራይ ሲያቀኑ ባለቤታቸውን እቴጌ ጣይቱን በአሁኗ ደሴ ከተማ ጀሜ ተራራ አካባቢ እንዲቆዩ አድርገዋል። አጼ ምኒልክ ትግራይ ደርሰው እስኪመለሱ ድረስ እቴጌ ጣይቱ ለ2 ወር ያህል ጀሜ ተራራ ላይ ከርመዋል ይባላል። ከዚህ አጭር ታሪክ እንደምንረዳው በጀሜ ተራራ ላይ ማለትም አሁን ላይ አይጠየፍ በሚባለው ቦታ አጼ ቴዎድሮስ ለተወሰነ ጊዜ ቆይተው እንደነበር እንገነዘባለን። በነገራችን ላይ አይጠየፍ ለምን የተባለ ይመስላችኋል? ታሪኩ እንዲህ ነው። አይጠየፍ በ1907 ዓ.ም በንጉሥ ሚካኤል የተገነባ አዳራሽ ሲሆን ስያሜውን ያገኘውም ሰዎችን ባለመናቅ፣ ባለማግለል፣ ሀብታም ድሃ ሳይባል ሁሉም ሰው በእኩልነት የሚካፈልበትና የሚታደምበት ቦታ በመሆኑ ነው ይባላል። በሰዓቱም አጼ ዮሐንስ ቦሩ ሜዳ ድረስ ዘልቀው ከአካባቢው ራሶች ጋር የግዛት ስምምነት ፈጽመው እንደነበር ይታወቃል። ታሪክ እንደሚጠቁመን ከሆነ ጀሜ ኮረብታ ለደሴ ከተማ መመስረት ዋነኛ መሰረት ነው። በሁሉም ነገስታት እይታ በዘመኑ እጅግ ማራኪና ተወዳጅ አካባቢ እንደነበር ታሪክ ያስረዳናል። ሦስቱ ነገስታት በተለያየ አጋጣሚና ምክንያት ወደ አካባቢው ከመምጣታቸው በተጨማሪ አካባቢው ለሌሎች ቦታዎች ማዕከል እንዲሆን ምክንያት የሆነው ደግሞ ለንግድ እንቅስቃሴ መተላለፊያ ዋናው ኮሪደር መሆኑ ነበር። ለወደብ ቅርብ ከመሆኑ ጋር ተያይዞ የንግድ እንቅስቃሴው በጢጣ በር በኩል ወደ ትግራይና አስመራ፣ በገራዶ በኩል ወደ ሸዋና ጎጃም፣ በኩታበር በኩል ወደ በጌ ምድርና ጎንደር፣ በቁርቁር በር በኩል ወደ ላስታና ሌሎችም አካባቢዎች በከፍተኛ ሁኔታ የንግድ እንቅስቃሴ ይደረግ ነበር። ከዚህ የምንረዳው በተለያየ ወቅት በጀሜ ተራራ ላይ ቆይታቸውን ያደረጉ ነገስታትና የነገስታት ቤተሰቦች ለደሴ ከተማ መመስረት ዋነኛ ፈርቀዳጅ ነበሩ። በዋነኝነት የሚጠቀሱት ግን ንጉሥ ሚካኤል ናቸው። ንጉሥ ሚካኤል ወሎን ለማስተዳደር የንግስና ማዕረግ ሲሰጣቸው በጀሜ ተራራ ላይ መቀመጫቸውን አድርገዋል። ቦታቸውን ለጊዜያዊ መቆያ ብቻ ሳይሆን ቋሚ መቀመጫቸው በማድረግ ቤተ መንግስታቸውንም እዚያው መስርተዋል። በ1885 ዓ.ም የንግስና ማዕረጋቸውን የያዙት ንጉሥ ሚካኤል ደሴን እንደ ዋና መቀመጫ አድርገው ሲመርጡ በርካታ ምክንያቶች ነበሯቸው። ላብነትም አካባቢው ጠላት ሲመጣ በሩቅ ለመቆጣጠር አመቺ በመሆኑ፣ የንግድ እንቅስቃሴ መተላለፊያ ዋና ማዕከል በመሆኑ፣ አየሩ ለኑሮ ተስማሚና አስፈላጊ የሆኑ የግብርና ምርቶች የሚመረቱበትና በቂ ውሃ የሚገኝበት በመሆኑ፣ የጦሳና የአዘዋ ተራራ አስደሳችና ማራኪ በመሆኑ ቦታውን ለቋሚ መቀመጫነት መርጠውታል። በ1880ዎቹ መጨረሻና በ1900 መጀመሪያ አካባቢ የንጉሥ ሚካኤል ቤተ መንግሥትና አይጠየፍ አዳራሽ መገንባት፣ በሳምንት አንድ ጊዜ ግብይት የሚካሄድበት ታላቁ የሰኞ ገበያ መቋቋም፣ በ1913 አካባቢ የደሴ ከተማ በሰፈር ሹሞች ተከፋፍላ የመጀመሪያው አስተዳደራዊ መዋቅር መጀመሩ፣ እነ ንጉሥ ሚካኤል፣ እቴጌ መነንና መምህር አካለ ወልድ የመሳሰሉ ዘመናዊ የትምህርት ተቋማት መመስረት ለደሴ ከተማ መመስረት ከዚያም አልፎ ለመስፋፋት ዋነኛ ምክንያቶች እንደሆኑ ይነገራል። በ5 ዓመቱ የኢጣሊ ወረራ ወቅትም ደሴ ከተማ የዘመናዊ ከተማነት ባህሪን በመላበስ በማኅበራዊ ኢኮኖሚያዊና ፖለቲካዊ ማዕከልነቷ እየጎላች በመምጣቷ የወሎ ርዕሰ መዲና በመሆንም ማገልገል ጀመረች። ስያሜዋን ከየት አገኘች ለሚለው ምላሽ ይሆን ዘንድ የሀገራችን ታሪክ ጸሐፊዎች ትላልቅ አባቶችን ጠቅሰው ደሴ ከተማ ስያሜዋን ያገኘችበትን መላምቶች እንደሚከተለው አስቀምጠዋል። የመጀመሪያው አጼ ዮሐንስ በአካባቢው በመጡበት ወቅት አካባቢውን ሲቃኙ በልምላሜዋና በተፈጥሮ አቀማመጧ ስለተማረኩ ደስ የሚል ቦታ ነው ሲሉ ደስታቸውን ለመግለጽ ባወጡት ቃል በዚያው ደሴ የሚለውን ስያሜ እንደያዘች ይነገራል። ሌላኛው አጼ ቴዎድሮስ በአካባቢው ዘልቀው ጀሜ ተራራ አካባቢ በሰፈሩበት ወቅት ድንኳናቸውን ተክለው ነበር። በጊዜው የተጠቀሙባት ድንኳን ደስታ የሚል ስያሜ ነበራት። ከዚሁ ከድንኳኗ ስያሜ ጋር በማመሳሰል የአካባቢውን መጠሪያ ደሴ ብለው ሰየሙትም ይባላል። ሌላው ነገር ደሴ ከተማ ደሴ ተብላ ከመሰየሟ በፊት ላኮ መልዛ ተብላ ትጠራ እንደነበር የታሪክ ምሁራን ይናገራሉ። አሁን ሰኞ ገበያ እየተባለ በሚጠራው አካባቢ ጠላ በመሸጥ የሚተዳደሩ ደሴ የሚባሉ ሴት እንደነበሩና
ከሩቅ አካባቢ የሚመጡ ነጋዴዎች በበቅሎና በአህያ ለገበያ ጭነውት የሚመጡት ዕቃ ሳይሸጥ ሲቀርና ሲተርፍባቸው እኚህ ሴትዮ ቤት ያስቀምጡ ነበር። ታዲያ ሁልጊዜ እርስ በርስ ሲያወሩ ዕቃዬን ደሴ ቤት አስቀምጫለሁ፣ ደሴ ቤት እንገናኝ እየተባባሉ የወይዘሮ ደሴ ቤት መቀጣጠሪያ ሆኖ ለዘመናት ቆይቷል። ታዲያ የመልካሟና ማረፊያዋ ሴትዮ ስም ለደሴ ከተማ መጠሪያ እስከመሆን እንደቻለ ያስረዳሉ። ደሴ በተራሮች የታቀፈች የፍቅር ከተማ፣ ትላንትም በታሪክ ዛሬን በልማት ነገን ደግሞ በተስፋ የምትመለከት የኢትዮጵያ ብራክ ከተማ